ዛሬ ደግሞ ይዤላችሁ የቀረብኳቸው የጀርመን ሺፐርድ ቡችላዎች ከተወለዱበት ቀን ጀምሮ የተለያየ በሽታ ያጠቃቸዋል። ከነዚህ ውስጥ ማንን እናያለን? ዛሬ ካናይን ፓርቮ ቫይረስ እናያለን፣ ካናይን ዲስተምበር እናያለን፣ ሬቢስ እናያለን፣ እንዲሁም ደግሞ የውስጥ ጥገኛ ትላትሎችን። እንግዲህ ባይቺ ቡችላ ወደ ላይ ስሜት ነበራት፣ ተቅማጥ ነበራት፣ ትኩሳት ነበራት። ስለዚህ በአብዛኛው የጠረጠርኩት ምንድነው ፓርቮ ሊሆን ይችላል። እንግዲህ ፓርቮ በሽታ ሲይዛቸው በአብዛኛው ከባድ ተቅማጥ አለ፣ ብዙ ጊዜ ደም ያለበት የተቀላቀለ ነው። ወደ ላይ ያስታውካቸዋል፣ ምግብ ያስመልሳቸዋል፣ ከፍተኛ የሆነ ድካም አለው እና ውሃ በፈሳሽ መልክ ይታያቸዋል፣ የተዝረከረከ ነገር። እንደዚህ አይነት በሽታ ሲይዛቸው ሰውነታቸው ይደክማል፣ ቅልስልስ ይላሉ፣ ቶሎ ይሞታሉ። ስለዚህ በአቅራቢያችን ካለ የእንስሳት ሐኪም ጋር ሄደን ቡችላዎቻችንን ማሳከም አለብን። ከዛ በፊት ግን በጊዜ በወቅቱ በሰዓቱ የፓርቮ ክትባትን ማሰጠት አለብን። ፓርቮ በጣም ገዳይ ነው። ስለዚህ መከላከል የምንችለው ምንድነው? በጊዜ በወቅቱ በሰዓቱ ክትባትን መስጠት፣ እንዲሁም ደግሞ ንጽህናን በደንብ መጠበቅ፣ የምግባቸው ንጽህናን። በሁለተኛ ማንን እናያለን? ካናይን ዲስተምበር እናያለን። ካናይን ዲስተምበር በጣም ከፍተኛ ትኩሳት አለው፣ አይንና አፍንጫ በብዛት ፈሳሽ አለው፣ እንዲሁም ደግሞ ሳል አለው፣ እናሁን ደግሞ ተቅማጥ አለው። ተቅማጡ የሱ ግን ደም የቀላቀለ በብዛት የለውም እና የነርቭ ችግር፣ ነርቭ ጡንቻቸው ላይ ይንቀጠቀጣል። አሁን እቺ ቡችላ ከታመመች ከሁለተኛ ቀኗ ነው ዛሬ መታ ስትታከም። ዛሬ ንቃቷ በጣም ጥሩ ነው። ምግብ የመብላት ፍላጎቷ፣ ሰውነቷ ማስመለስን ትቷታል። ተቅማጥ የላትም። ግን ይሄ በሽታ ሲይዛቸው የዚህ አይነት በሽታ ምልክት ያሳያሉ። ስለዚህ ወዲያው ወስደን ወደ እንስሳት ሐኪም ማቅረብ አለብን። እንግዲህ አሁን እቺ በልጅቱ እየነካካቻት ነው። ብዙ ጊዜ ውሻዎችን ስንነካካ ፈሳሻቸው አፋንቸው ላይ አፍንጫቸው ላይ ያሉ ፈሳሾች ለከፍተኛ የጤና መታወክ ለኛም ሊጋርደን ስለሚችል ቶሎ ብለን ሕክምና ማሰጠትና ጥንቃቄ ማድረግ፣ ጓንቶችን ማድረግ መቻል አለብን። በመጨረሻ የምናየው ምንድነው? የእብድ ውሻ በሽታ ነው። ሬቢስ በጣም አደገኛና ወደ ሰው ተላላፊና ገዳይ ነው። በአብዛኛው የሬቢክስ የእብድ ውሻ በሽታ ስለሆነ እግራቸው ሽባነት፣ በአብዛኛው ጸበኛ መሆን፣ ቁጡ፣ ከፍተኛ ምንድነው ለመናከስ እንትን ማለት እብደት በሽታ ምልክትን ያሳያል። ስለዚህ ይሄ በሽታ በጣም ስለማይድን ውሻዎችን ምን ማድረግ አለብን? በጊዜ በወቅቱ በየአመቱ ክትባታቸውን ማሰጠት መቻል አለብን። በተለይ በአቅራቢያችን ያሉ ክትባቶችን ለአንድ ውሻ በሽታ የምንገዛው ክትባት ለ5 ውሻዎች ስለሚኖር ለዚች ውሻ ለምሳሌ ተገዛላት፣ አሁን ከዳንሽ በኋላ የእሱን ክትባት ሰጠቻታለሁ። ግን ለሌሎቹም እንዲሆን ምን ማድረግ አለብን? ቶሎ መስጠት አለብን። በተለይ እነዚህ ሼፐርዶች በአብዛኛው ጊዜ በሽታ የመከላከል አቅማቸው ጥሩ እንክብካቤ ካልተደረገላቸው የውጭ ዝርያዎች ስለሆኑ እኛ ሀገር ሲመጡ የተለያየ ነገር ያጠቃቸዋል። ስለዚህ ያንን ክትትል ማድረግ አለብን። በተለይ የትላትል በሽታዎች የሆድ ትል በጣም ይጎዳቸዋልና ክብደትን በጣም ይቀንሳል። እንዲሁም ደግሞ ዳሪያቸው ላይ ትላትሎች ይታያሉና ሰውነታቸው በጣም ይከሳል፣ ተቅማጥ አለው፣ ቁርጠት አለው፣ ይረበሻሉ፣ የምግብ ፍላጎታቸው ይወርዳል። ስለዚህ የትላትል ማስወገጃም መድኃኒቶችን ለቡችላዎቻችን ገና በእድገት ደረጃቸው ላይ ያሉ ቶሎ መስጠት መቻል አለብን። በተለይ ይሄ የትላትል በሽታ ተቅማጥ አለው፣ የሆድ ቁርጠት ስላለ ይረብሻቸዋል፣ ምግባቸውን አይበሉም፣ ሰውነታቸው ይወርዳል። ይሄን ለመከላከል ደግሞ በየ3 ወር 4 ወር ጊዜ ውስጥ ቡችላዎቻችን የትላትል ማስወገጃ ኪኒኖችን መስጠት አለብን። ይሄ ደግሞ የሚሆነው በአቅራቢያችን ካሉ የእንስሳት ሕክምና ባለሙያዎች ነው። አሁን ይሄ ንጹህ ውሃ እየጠጣ ነው። የምናበላቸው ምግብ ንጹህ መሆን አለበት፣ የምናጠጣቸው ንጹህ መሆን አለበት። በተለይ ስጋ ነገር ሲበሉ ምን መስጠት አለብን? በመጠኑ ነው መስጠት ያለብን እንጂ ያድጉልናል ብለ በብዛት በሰጠነው ቁጥር ስጋው ላይ ያሉ ባክቴሪያዎች ለከፍተኛ ተቅማጥ፣ ለከፍተኛ ደም ማስቀመጥ፣ ወደ ላይ ለማለት ለበሽታዎች ክስተት መንገድ ይከፍትላቸዋል። ስለዚህ ወተትም ስንሰጥ ምን መስጠት አለብን? ወተታችንን አፍልተን በደንብ አቀዝቅዘን ወተት ላይ ያሉት ባክቴሪያዎች እንዲሞቱ ጥሩ ስራ መስራት መቻል አለብን። አለበዛ በሽታን የመከላከል አቅማቸው ገና ቡችላዎች ስለሆኑ ለተለያየ በሽታ ይጋለጣሉ። ስለዚህ የሚበሉበትን ዕቃ በደንብ ማጠብ፣ ማጽዳት፣ በደንብ ማከታተል መቻል አለብን። ይህን ካደረግን ቡችላዎቻችን ጤናማ ይሆናሉ። እንዲሁም ደግሞ ከእንስሳ ወደ ሰው የሚተላለፉ በተለያየ በሽታ በተለይ እብድ ውሻ በሽታ በጣም አደገኛ ስለሆነ መጠንቀቅ መቻል አለብን። በርካታ ሰዎች በዚህ በሽታ እየተጠቁ ነው፣ በተለይ ክፍለ ሀገር አካባቢ። ስለዚህ ክፍለ ሀገርም ላለ ሰው የእብድ ውሻ በሽታ ውሻዎቻችን የውጭ ዝርያ የሚሆኑ የሀገር ውስጥ የሚሆኑ ግን ውሻን፣ ድመትን የሬቢስ በሽታ ክትባትም በአመት አንድ ጊዜ የሚሰጠውን ማስጠት መቻል አለብን። አለበለዚያ ደግሞ ውሻዎቻችንን በደንብ ማሰር፣ ከግቢ አለም ማስወጣት፣ ከሌሎች ውሻዎች ዱር እንስሳ ጋር እንዳይገናኙ ማድረግ ትልቁ ስራ ነው። ስለዚህ ቁንጫዎች ደግሞ እንደዚሁ ያጠቋቸዋል። ቁንጫ በተለይ ማሳከክ አለው፣ የፀጉር መርገፍ አለው፣ ሰውነታቸው በጣም ይከሳል ቁንጫ ሲይዛቸው። ቁንጫዎች በጣም ለታይፈስና ታይፎይድ ያጋልጧቸዋል። ስለዚህ ያ እንዳይሆን ጸረ ቁንጫ ጸረ መዥገር መድኃኒቶችን በደንብ
በደንብ መስጠት መቻል አለብን። በተለያየ በሽታዎች በተለይ ውሾች ይጠቃሉ። የቡችሎችን ክትባታቸው መቼ ነው የሚሰጡ? ቡችሎች ክትባት በተለይ ከ6ኛ እስከ 8ኛ ሳምንት የመጀመሪያ ክትባት ይሰጣቸዋል። ከዛ ደግሞ 10ኛ ሳምንት እስከ 12 ሳምንት ሁለተኛ ክትባት ይሰጣል። ከዛ ደግሞ 14ኛ እስከ 16ኛ ሳምንት ሶስተኛ ክትባት ይሰጣል። በየ3 ወሩ ደግሞ ትላትል ማስወገጃ መድኃኒቶችን በደንብ መስጠት አለብን። የሺፐርድ ቡችሎች በተለይ በየ6 ሳምንቱ እስከ 6 ወር እድሜ ድረስ ለፓርቮ ወይም ደግሞ ለተለያየ በሽታ ሊጋለጡ ስለሚችሉ ጥንቃቄ ማድረግ መቻል አለብን። በተለይ ካናይን ዲስተምፐር በቫይረስ የሚከሰት በተለይ ባልተከተቡ ቡችሎች ላይ ከባድ ጉዳትን የሚያስከትልና እንዲሁም ደግሞ በአፍንጫ ፈሳሽ በምራቅ አካባቢ ላይ ንክኪ በማድረግ በሽታው በቀላሉ ወደ ሌሎች ይተላለፋል። የመጀመሪያው ደረጃ እንደነገርኳችሁ ይሄ የካናይን ዲስተምፐር የምናይበት ትኩሳት አለው፣ ድካም አለው፣ ምግብ አለመብላት፣ የአይን መቅላት ወይም ደግሞ አይናር አፍንጫ አካባቢ ፈሳሽ በብዛት መኖር እንዲሁም ደግሞ የመተንፈሻ ችግር ይከሰትባቸዋል። የመተንፈሻ ችግር በአብዛኛው ጊዜ ምን ጋር ይያያዛል? ሳል አለው፣ ማስነጠስ አለው፣ የመተንፈስ ችግር አለው። ይሄ በሙሉ ሲከሰት ቶሎ ብለን ለሐኪም መስጠት አለብን። በተለይ የሆድ አንጀት ምልክቶች ላይ የምናያቸው ማስታወክ አለ፣ ተቅማጥ አለ፣ ፈጣን ክብደት መቀነስ አለ እና ብዙ ጊዜ ደግሞ ምን እናያለን? የነርቭ ምልክቶች ነርቭ ምልክት እግሮቻቸው መንቀጥቀጥ፣ ሰውነታቸው መንቀጥቀጥ፣ የጡንቻ መርገብገብ፣ መራመድ መቸገር፣ የእግር ወይም የአካል ሽባነት እነዚህ በሙሉ የበሽታው ምልክት ላይ እናያለን እና በምን መልኩ ነው ልንከላከል የሚችለው ደግሞ ስናይ በየቀኑ በሰውነታቸው ሁኔታ መመልከት፣ የምግብ አበላላቸውን በደንብ መመልከት፣ የአይንና የአፍንጫ ፈሳሻቸውን በደንብ መመልከት፣ ሳል አለባቸው ወይ፣ ተቅማጥ አለ ወይ፣ ከየት ሊመጣ ቻለ፣ ይሄ ነገር ቶሎ ሳይሰራጭ ወደ ሞት ሳያደርሳቸው ወደ ሌሎችም ድመቶች፣ ውሾች ሳይተላለፍ ሕክምና ቶሎ ማድረግ እንዳለብን ለመግለጽ ነው። በተለይ ሕክምና ዲስተምፐር በቀጥታ የሚያጠፋ መድኃኒት የለም፣ ግን ሕክምናው ከተሰጠው የካናይን ዲስተምፐር እንስሶቹ ቶሎ ማገገም ይችላሉ። በቂ ፈሳሽ መስጠት፣ ጥሩ ምግብ መስጠት። ምግብ ስንል ምንድነው? በደንብ ለብ አድርገን ፈሳሽም ከሆነ ወተትም ከሆነ እንደዚሁ ለብ አድርገን መስጠት መቻል አለብን። በተለይ ደግሞ ንጽህና አጠባበቅ ላይ የሚተኙበት ቦታ ላይ እና ክትባታችሁን ቅድም እንዳልኳችሁ ከ6 እስከ 8 ሰዓት እድሜ ላይ ያሉ የመጀመሪያ ክትባት ይሰጣቸዋል። ቀጥሎ ደግሞ ሌሎች እያሉ በአቅራቢያችን ካሉ የእንስሳት ሐኪሞች ጋር በመመካከል የቡችሎቻችንን ጤንነት መጠበቅ አለብን። አለበለዚያ ምን ይሆናል? በሽታው በጣም ተላላፊ ነው ወደ ሰው። በተለይ ይሄ የእብድ ውሻ በሽታ በጣም አደገኛ ነው። ሌሎቹ ደግሞ እንስሳዎቻችንን ይገላሉ። በተለይ ቁንጫና መዥገር፣ እከክ ደግሞ የምንለው ውሻዎች ላይ የአንደኛ ደረጃ እከክ አለ፣ ሰሮፕተስና ሳርኮፕተስ የምንል ውሻዎችን በእከክ ገላቸውን በመቆራረጥ ፀጉራቸውን ብናርጎ በማጥፋት ባዶ ቆዳ እንዲቀሩ አድርጎ እንዲታከኩና ገላቸውን እንዲነክሱ ያደርጋል። ያ ከመሆኑ በፊት ደግሞ ምን ማድረግ አለብን? ለውሻችን በየጊዜው ገላቸውን በምን መታጠብ አለባቸው? በጸረ ቁንጫና ጸረ ተባይ መድኃኒቶች ማጠብ አለብን። አለበለዛ በሚኖሩበት ቦታ ላይ ወደ ህፃናት ወደ አረጋውያን ፀጉሩ ስለሚቦን ለተለያየ የመተንፈሻ ችግር እነሱንም ያጋልጣል። ውሾቹን ጤንነታቸው አይጠበቅም፣ ለሞት ይዳረጋሉ። ስለዚህ የውሻዎቻችንን ጤንነት መጠበቅ መቻል አለብን ለማለት ፈልጌ ነው። ዶክተር አለልኝ የእንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ በተለይ ውሻ እርባታ ያላችሁ ሰዎች ጥንቃቄ እንድታደርጉ ለማለት ፈልጌ ነው። አመሰግናለሁ።